ሰላም ጤና ይስጥልን የተወደዳችሁ የኤስቢኤም ብሬኪንግ ኒውስ የዩቲዩብ ቻናል ቤተሰቦች የሰዓቱን አበይትና ሰበር መረጃዎች ይዤላችሁ ቀርቤያለሁ። ወደ ዋና መረጃዎቹ ስናቀና በመጀመሪያ የእስራኤል አየር ኃይል ታሪካዊ የተባለ የሰማይ ላይ ጥቃት በካስፒያን ባህር ላይ በሚገኘው የኢራንና ራሻ መገናኛ የባንደር አንዛኒ ወደብ ላይ ፈጽሟል። ይህ ጥቃት በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ድንጋጤን ፈጥሯል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ለኢራን መሪዎች ጊዜው ሳይረፍ ተደራደሩ የሚል ጠንካራ ማስጠንቀቂያ ሰጥተዋል። እንዲሁም የእስራኤል መከላከያ አይዲኤፍ የኢራን ባህር ኃይል አዛዥን መግደሉን አስታውቃለች። አክሎም ፕሬዚዳንት ዶናልድ ትራምፕ የኔቶ ሀገራትን ምንም አላገዙንም ሲሉ ተችተዋል። ወደ ሀገራችን ዜና ስናመራ በአሁኑ ወቅት ለኢትዮጵያ ትልቅ ስጋት የነዳጅ ዋጋ መናር እንደሆነ ይታወቃል። ሆኖም ኢራን የሆርሙዝ ወሽመጥን ለኢትዮጵያ የቅርብ የንግድ አጋሮቿ ቻይናና ህንድ ክፍት ማድረጓን አስታውቃለች። ይህም በነዳጅና በሸቀጦች አቅርቦት ላይ ትልቅ ተስፋን ይዟል። መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ይከታተሉን። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ ይቆዩ። ወደ ዝርዝር መረጃዎቹ ስናቀና የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በሰጡት መግለጫ የሆርሙዝ ወሽመጥ ለሁሉም ዝግ እንዳልሆነና በተለይም እንደ ቻይና፣ ህንድ፣ ሩሲያና ፓኪስታን ያሉ ሀገራት መርከቦች በነጻነት እንዲያልፉ ኢራን ፈቅዳለች። ይህ ውሳኔ ለኢትዮጵያውያን ትልቅ እፎይታ የሚሰጥ ነው። ምክንያቱም ኢትዮጵያ አብዛኛውን የኢንዱስትሪ ምርት፣ የኤሌክትሮኒክስ ዕቃዎችና የግብርና ግብዓቶችን የምታስመጣው ከነዚህ ከቻይናና ከህንድ ስለሆነ ነው። እነዚህ መርከቦች በወሽመጡ ላይ ያለምንም ወታደራዊ ስጋት ማለፋቸው ወደ ሀገራችን የሚገቡ ምርቶች እንዳያስተጓጎሉና በወቅቱ እንዲደርሱ ያደርጋል። በተጨማሪም የሆርሙዝ ወሽመጥ ለኢትዮጵያ ዋና የንግድ አጋሮች ክፍት መሆኑ በነዳጅ አቅርቦትና ዋጋ ላይ የሚኖረውን ስጋት ይቀንሳል። ወሽመጡ ለዓለም የነዳጅ ንግድ ቁልፍ መተላለፊያ በመሆኑ መርከቦች ያለምንም መስተጓጎል እንዲጓዙ መደረጉ የዓለም አቀፍ የነዳጅ ዋጋ እንዳይንር ይረዳል። ይህ ደግሞ በኢትዮጵያ የትራንስፖርትና የሸቀጦች ዋጋ ላይ የሚኖረውን ጫና በማቃለል በሀገር ውስጥ ሊፈጠር የሚችለውን የዋጋ ግሽበት በከፍተኛ ሁኔታ ይከላከላል። ወደ ሌላ መረጃ ስናቀና የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሂሊ ከፕሬዚዳንት ዶናልድ ትራምፕ የሰላም ንግግር ጋር የሚቃረን የሚመስል መግለጫ አውጥተዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካና ኢራን ንግግር መጀመራቸውንና ግጭቱን ለማቆም ከፍተኛ ፍላጎት እንዳለ ቢገልጹም የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሂሊ ግን ጦርነቱን ለማቆም ስለተያዘው የአሜሪካ ዕቅድ እስካሁን ምንም አይነት ዝርዝር መረጃ የለም በማለት ጥርጣሬያቸውን ገልጸዋል። እንደ ሚኒስትሩ ገለጻ ምንም እንኳን በአሜሪካና በኢራን መካከል ንግግሮች መጀመራቸው የሚበረታታ ቢሆንም ወደ ተግባር የሚቀየርና ግልጽ የሆነ የሰላም መንገድ እስካሁን አልቀረበም። ዩናይትድ ኪንግደም በአሁኑ ወቅት ትኩረት አድርጋ እየሰራች ያለችው ሀገራትን በማስተባበር ከወታደራዊ አማራጭ ውጭ የሆኑ መፍትሄዎችን ለመፍጠርና የሆርሙዝ ወሽመጥን ለተጨማሪ መርከቦች ክፍት እንዲሆን ለማስቻል መሆኑን ሚኒስትሩ አብራርተዋል። ይህ በሁለቱ ሀያላንና ሀገራት መካከል የታየው የአቋም ልዩነት በቀጠናው መረጋጋት ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል ይገመታል። ትራምፕ በዲፕሎማሲያዊ ንግግር ላይ ተስፋ ሲሰጡ፣ የእንግሊዙ መከላከያ ሚኒስትር ግን ግጭቱን በዘላቂነት ለመፍታት የሚያስችል የተሟላ ዕቅድ አለመኖሩን በማንሳት ጥርጣሬ የተሞላበት ምላሽ ሰጥተዋል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ በማህበራዊ ገጻቸው ባሰፈሩት መልእክት የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገራት በኢራን ጉዳይ ላይ ያላቸውን ሚና በጽኑ ኮንነዋል። ፕሬዝዳንቱ እንደገለጹት አባል ሀገራቱ በወታደራዊ አቅሟ በደቀቀችውና እብድ ሲሉ በጠሯት የኢራን ሀገር ጉዳይ ላይ ያደረጉት አንዳችም አይነት ድጋፍ የለም። ይህ ትችት አሜሪካ ከረጅም ጊዜ አጋሮቿ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት ዳግም ጥያቄ ውስጥ የሚከት ሆኖ ተገኝቷል። ይህ የፕሬዝዳንቱ ቅሬታ ከዚህ ቀደም ከነበሩ የታሪክ አጋጣሚዎች ጋር የተያያዘ ነው። ትራምፕ ከዚህ በፊት ኔቶ በአሜሪካ ላይ ብቻ ጥገኝነት አብዝቷል በሚል ተደጋጋሚ ሲተቹ መቆየታቸው ይታወሳል። አሁንም በኢራን ጉዳይ ላይ አሜሪካ ከኔቶ የምትፈልገው ምንም አይነት እርዳታ እንደሌለ በመግለጽ ሀገራቸው ብቻዋን የመቆም አቅም እንዳላትና ይህ በፍጹም የማይረሳ የታሪክ ወቅት መሆኑን አጽንኦት ሰጥተውበታል። ይህ መግለጫ በምዕራባውያን ሀገሮች መካከል ያለውን የፖሊሲ ልዩነት በግልጽ የሚያሳይ ነው። በተለይም በኢራን የኒውክሌር ስምምነት ዙሪያ አሜሪካና የአውሮፓ ሀገራት ያላቸው የተለያየ አቋም በጋራ የመከላከል ስምምነቱ ላይ ጫና እየፈጠረ መሆኑን የፖለቲካ ተንታኞቹ ይገልጻሉ። የትራምፕ ንግግር አሜሪካ ወደፊት በዓለም አቀፍ መድረክ የምትከተለውን ብቻዬን አቆማለሁ የሚል የፖሊሲ አቅጣጫ ይበልጥ የሚያጠናክር ይመስላል። ወደ ሌላ መረጃ ስናቀና የእስራኤል አየር ኃይል አሁን እየተካሄደ ያለውን የኢራን ጦርነት መመሪያ ሙሉ በሙሉ የቀየረ ተልዕኮ ፈጽሟል። ለመጀመሪያ ጊዜ የእስራኤል ጀቶች አህጉራትን አቋርጠው በካስፒያን ባህር ዳርቻ በሚገኘው የሩሲያና የኢራን መገናኛ የሆነውን ባንደር አንዛኒ ወደብ ላይ ጥቃት ሰንዝራለች። እንደ እስራኤል መከላከያ ሰራዊት ገለጻ ኦፕሬሽኑ በከፍተኛ ጥንቃቄ የተመራና የተሳካ ነበር ሲሉ ገልጸዋል። በዚህም አንድ የኢራን ባህር ኃይል ኮርቬት መርከብ፣ 4 ሚሳኤል ተኳሽ ጀልባዎች፣ በርካታ ረዳት መርከቦች፣ የጥበቃ ጀልባዎች፣ የትዕዛዝ ማዕከልና የመርከብ ማምረቻ ግቢ ወድመዋል።
እስራኤል ይህንን ጥቃት የኢራን ወታደራዊ አቅም ለማዳከም የተሰነዘረ እንደሆነ ብትገልጽም ወል ስትሪት ጆርናል እንደዘገበው ግን ዋናው ግብ በቴህራንና በሞስኮ መካከል ያለው ቁልፍ የጦር መሳሪያ ዝውውር መስመር ማቋረጥ ነው ብሏል። ይህ የካስፒያን ባህር የካስፒያን ድልድይ በመባል የሚታወቅ ሲሆን በከፍተኛ ማዕቀብ ስላሉት ለሁለቱ ሀገራት ወሳኝ የሎጂስቲክስ መስመር ነው። እንደ አውሮፓውያን አቆጣጠር በ2023 ብቻ በዚህ መስመር ከ300 ሺህ በላይ የመድፍ ጥይቶችና የ1 ሚሊዮን የሚጠጉ ሌሎች ጥይቶች ከኢራን ወደ ሩሲያ ተላልከዋል። ዛሬም ቢሆን ይህ መስመር ለሁለቱም ሀገራት ወታደራዊ ምርት በተለይም በጦርነት ላይ የሚመርጧቸው ሻሄድ ድሮኖች የጀርባ አጥንት ሆነው ያገለግላሉ። ሞስኮ ከቴህራን በሺዎች የሚቆጠሩ ድሮኖችን ከተቀበለች በኋላ አሁን በኢራን ድጋፍ የራሷን ማምረቻ ፋብሪካ ገንብታለች። በምላሹም ሩሲያ ለኢራን የሳተላይት ምስሎችን፣ የላቀ የድሮን አሰሳ ክፍሎችንና የአሜሪካና የእስራኤል ኃይሎችን ለመምታት የሚያስችል የላቀ የኢላማ መቆጣጠሪያ ቴክኖሎጂ እየሰጠች ትገኛለች። የዚህ ጥቃት ውጤትም ከመካከለኛው ምስራቅ ባለፈ ለሶስተኛው የዓለም ጦርነትና ኒውክሌር ግጭት ከፍተኛ ስጋት ደቅኗል። ሩሲያ ለጥቃቱ በከፍተኛ ቁጣ ምላሽ ሰጥታለች። የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭና የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሞስኮ የዚህ ግጭት ወደ ካስፒያን ባህር መስፋፋትን እጅግ ባሉታዊ መልኩ እንደምትመለከተው አስጠንቅቀዋል። በተለይም ላቭሮቭ እንደ ቡሸር የኒውክሌር ኃይል ማመንጫ ባሉ የኢራን የኒውክሌር ጣቢያዎች ላይ የሚሰነዘር ማንኛውም ጥቃት እዚህ ለሚገኙ የሩሲያ ባለሙያዎች ተቀባይነት የሌለው አደጋ እንደሚፈጥርና አስከፊ አካባቢ ጥፋት እንደሚያስከትል በግልጽ ተናግረዋል። ዩክሬንም የኢራንን ድሮኖች ለመከላከል ያዘጋጀቻቸውን ከ200 በላይ የመከላከያ ባለሙያዎች ወደ ባሕረ ሰላጤው ሀገራት ልካለች። ይህ ሁኔታ በዓለም አቀፍ ደረጃ የተሳሰረ የጥምረት መስመር ፈጥሯል። በአንድ በኩል እስራኤልና ዩክሬን አሁን እጅግ አደገኛ ምዕራፍ ላይ የሚገኘው የኢራን ስትራቴጂካዊ አጋርነት የሆነ ፕሬዝዳንት ፑቲን የነበራቸው ዲፕሎማሲያዊ ግንኙነት እየተበላሸ መጥቷል። ሩሲያ በእስራኤል እርምጃ ላይ ያላት ትችት የጨመረ ሲሆን እስራኤልም ከካስፒያን ወደ ዩክሬን የጦር ሜዳ የሚፈሰውን የጦር መሳሪያ ዝም ብላ ማየት አትችልም። በዋሽንግተንና በቴል አቪቭ በኢራን ላይ የተቀሰቀሰ ግጭት ወደ ካስፒያን ባህር አካባቢ ሲዛመት አንድ ትልቅ ጥያቄ መነሳቱ አይቀርም። የካስፒያን ድልድይ የዓለም ሀያላን መንግስታትን ወደ ቀጥተኛ የኒውክሌር ጦርነት የሚጎት የመጨረሻ ነጥብ ይሆን የሚለው ነው። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ከጥቂት ሰዓታት በኋላ በሌላ ሰበር መረጃ እስክንገናኝ በያለንበት ቸር እንቆይ። ቸር ያቆየን።